በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስሜ ምስክር አምሳሉ ሙሉ እባላለሁ። ምናልባት ይህንን እድል ሳይ ስሰማ ለኢትዮጵያኖች ትልቅ ኦፖርቹኒቲ እንደሆነ አይቻለሁ። በገንዘብ ብቻ ሳይሆን ያለ ገንዘብም ምናልባትም ትላንት የቫንጋዲ ቲም ይሰጠው ከነበረው ሚሽን እና ቪዥን ተነስቶ ለኢትዮጵያኖቹ በቴክኖሎጂ አንድ እርምጃ ወደፊት እንድንራመድ ስላደረገን ትላንት ላገለገለን ተቋም ዛሬ እኛ ደግሞ በተራችን በአገልግሎቱን አይደለም በክፍያ በነፃ አገልግሎት መስጠት የምንችልበትን እንድናስብ እና ምናልባትም የበኩላችንን አስተዋጽኦ እንድናደርግ የሚጋብዝ ሆኖ አግኝቼዋለሁ። የትምህርት ዝግጅቴ ሲታይ እኔ በማስተርስ ሁለት ማስተርስ አለኝ። አንደኛው በዴቨሎፕመንት ኢኮኖሚክስ ነው። ሌላኛው ደግሞ በፕላንት ፓቶሎጂ ነው። ዲግሪ ሁለት አለኝ አንደኛው በኢኮኖሚክስ ነው ሌላው ፕላን ሳይንስ ነው። ዲፕሎማ ምናልባትም ብዙ ዲፕሎማዎችን ተምሬያለሁ ከእነዚህ ውስጥ አንዱ ኮምፒውተር ኔትወርኪንግ ፕሮጀክት ማኔጅመንት ኦፕሬሽን ማኔጅመንት ኢንፎርሜሽን ቴክኖሎጂ እና ሌሎች ነው። ሰርቲፊኬት በጣም ብዙ ሰርቲፊኬቶችን ተምሬያለሁ። ከእነዚህም ውስጥ ምናልባት በዋናነት አንደኛው ሊደርሺፕ ተምሬያለሁ ፉል ስታክ ዴቨሎፕመንት ዌብ ዴቨሎፕመንት ቢቱቢ ሴልስ ቢቱሲ ሴልስ ኤንድ ሶፍትዌር ኢንጂነሪንግ በአሁኑ ሰዓት ተምሬያለሁ። ምናልባት ሶፍትዌር ኢንጂነሪንግ ሳነሳ ከኢቫንጋዲ ከተመረቁ በኋላ ፈርዘር በዚህ በቴክኖሎጂው አለም ዘልቆ መግባትን ስለፈለኩኝ ሌላ ፒኤልፒ አካዳሚ የሚባል አፍሪካ ውስጥ ስኮላርሺፕ አግኝቼ በሶፍትዌር ኢንጂነሪንግ ተምሬ በአሁኑ ሰዓት ደግሞ ሞር ስፔሻላይዝ እንዳደርግ የአርቲፊሻል ኢንተለጀንስ ፎር ሶፍትዌር ኢንጂነሪንግ የሚል ኮርስ እየወሰድኩ እገኛለሁ። ከዚህም ባሻገር የአሜሪካ ውስጥ የሚኖረው አይቢኤም የሚሰጠውን ኢንተርንሺፕ ኦሬዲ እየወሰድኩ እገኛለሁ እሱንም ፕሮጀክት ደረጃ ላይ ነው ያለው። ይህ የሚያመላክተው እኔ ትምህርትና ትምህርት ሪሌትድ በሆነው ፓዝ ውስጥ እያለፉና ያለው መሆኑን ከዚህም በተጨማሪ ትምህርት ሪሌትድ ከሆነው ፓሽኔት እንደሆንኩ ለማሳየት ያህል ነው። ምናልባት አካዳሚክ ጋር ተያይዞም ሆነ እንደ አጠቃላይ ፕሮፌሽናሊ ያለኝ የስራ ልምድ ሲታይ 12 አመት የስራ ልምድ አለኝ። ከባያተኛ ጀምሮ እስከ ማናጀር ድረስ የስራ ልምድ አለኝ። ከትምህርት ጋር በተያያዘ 2 አመት በቡሬ ፖሊቴክኒክ ኮሌጅ ውስጥ በመምህርነት አገልግያለሁ። ከዚህም ውስጥ ስለ አግሪካልቸር ፕላን ሳይንስ ኢኮኖሚክስ ኢንተርፕረነርሺፕ እና ሌሎች ተያያዥ ኮርሶችን በማስተማር አገልግሎት አገልግያለሁኝ። ምናልባት እንደ ማስተማር ለማሳያ ይሆን ዘንድ በዛሬው እለት ምናልባትም ለዚህ ዴሞንስትሬሽን ለማሳየት የሰባተኛ ክፍል ባዮሎጂ መጽሐፍ ፕላንት ፎቶሲንተሲስ የሚለውን ለማስተማር እሞክራለሁ። እንደምን አደራችሁ ተማሪዎች ዛሬ የማስተምራችሁ በጣም አሜዚንግ የሆነ ፕላንቶቹ የሚሰሩትን ስራ ነው። ይህም ፎቶሲንተሲስ ይባላል። ፎቶሲንተሲስ ከሁለት ቃሎች የመጣ መሆኑን አንደኛው ፎቶ ከሚባል ይሄም ማለት ላይት ሌላኛው ሴንቴንስ የሚለው ቢውልዲንግ ወይም መገንባት መስራት እንደሆነ ፎቶሲንተሲስ ለመካሄድ 3 ነገሮች እንደሚያስፈልጉ አንደኛው ሰንላይት ነው። ይህም ሶርስ ኦፍ ኢነርጂ በመሆን እንደሚያገለግል ሌላኛው ደግሞ ካርበን ዳይኦክሳይድ ነው እንደ ጋዝ ያገለግላል ከአየር ይገኛል በፕላንቶቹ በሆላቸው አማካኝነት ይገባል። ሌላው ወተር ነው። ወተር ደግሞ ከሶይል የሚገኝ ሲሆን ፕላንቶቹ በሩታቸው አማካኝነት ወደ ሊቭ ይወስዱታል። እነዚህን 3 ነገሮችን ኮምባይን በማድረግ ፕላንቶቹ ምግብ በግሉኮስ ፎርም እና ኦክስጅን
ይሰራሉ። ኦክስጂን ህይወት ላለው ነገር አብሶም ለሰው ልጆች እንድንተነፍስ የሚያግዘንን ይሰጡናል። በፕላንቶች ሊቭ ውስጥ ክሎሮፊል የሚባል ምናልባትም እንደ ሶላር የሚያገለግል ፀሐዮችን ወይም ላይትን ከቻፕ ለማድረግ የሚያገለግል አለ። ይህ ከቻፕ አድርጎ ለሊፍ ሲሰጠው አገልግሎቱ የቅድም ሶስት ያነሳናቸውን ማለትም ካርቦን ዳይኦክሳይድን፣ ሰንላይትን እና ወተርን በመጠቀም ፉድን በግሉኮስ መልክና ኦክስጅንን እንዲያመርት ያደርጋል። ፎቶሴንቴንስ በሌሊት እንደማይካሄድ በቀን ብቻ እንደሚካሄድ ታውቃላችሁ? መልሱ በፎቶሴንቴንስ የሚካሄደው ኦንሊ በቀን ብቻ መሆኑን በሌሊት የማይካሄድ መሆኑን በዚህም ስለተሰጠኝ ድል እያመሰገንሁ የዛሬውን ክላስ በዚህ ጨርሻለሁ። ቀጣይ በሌላ ሌሰን እስከምንገናኝ ድረስ አመሰግናለሁ።